ድርብ አታምሩ ጋይስ አታምሩ። የጥላሁን ጉግሳ ሄለን አርቲስት ሄለን ማለት ነው እንትን ወግ ላይ የቀረበችው አታምርም ጋይስ? ከንግግሯ ከእርጋቷ ከድርብነቷ ምናምን እንደዚህ አይነት ሴት ወደፊት እኔ ልክ እንደሷ ነው መሆኑ የምፈልገው ጋይስ። ደርበብ ያለች ሴት እንዴት አባቷ ነው የምታምረው ጋይስ! እንዴት አባቷ ነው የቀረበችው ማራኪ ወግ ላይ ማሪ። በቃ እኔ በአይምሮ የማውቃቸው ሴቶች እኔ ምስላቸው ዲያስፖራ ሴቶች እንደዚህ አይነት ሴቶች ናቸው ጋይስ። በቃ ድርብ ያለች እንዴት አባቷ ነው የምታምረው! እንዴት አባሽ ነው የምታምረው! በዛ ላይ እንዴት ነው አነጋገሯ! እኔ የማውቃቸውን እኮ ነው ስታድጊ። አዎ ትልቅ ሰው ሰው እሷን ነው መምሰል የምፈልገው ጋይስ። ድርብ ያለች ሴት እናቴ ትሙት እንዲሁ በቃ ከነወዟ ከነምኑ ያለች ሴት እንዴት ደስ ትላለች መሰላችሁ! የእናት ደርባባ በቃ። በነገራችን ላይ ሄለንዬ በጣም ያደነኩሽ፣ በጣም ጀግና ሴት ነሽ። በጣም ማለት ነው በጣም ያለፍሽበት የህይወት ነገር በቃ የሆነ ሰዓት ላይ እንደው አሽቃበጥሽ አትበይኝ። ቆንጆና ሀብታም ስታይ ታሽቃብጫለሽ ብላችሁ አትበሉኝ እንጂ ጋይስ እንደው የሆነ ሰዓት ላይ አብራ ብላ ስታለቅስ ስለ ልጁ ስትናገር እመቤቴን ቤዙ እመቤቴን የምሬኝ ነው እመቤቴ አብረት አለቀስኩ። አንቺ ገብርኤልን አብረት የሆነ ሰውነቴ ንዝር አድርጎኝ ማለት ነው ያለቀስኩት ገብርኤልና ስለ ልጁ ያወራችበት ፓርት ላይ ስለ እህቷ ስታወራ በቃ ማለት አብረት ነው የተነፋረኩት ጌታ። እና አንዳንዴ በውስጣችሁ አመቃችሁት ያልወጣላችሁ ሀዘን ከሰዎች ጋር ስትገናኙ የምታወጡት ሲቃ አለ፣ ላይክ የምታወጡት እንባ አለ፣ የምታወጡት ነገር አለ። እና ያን ነገር ነው ያየሁባት። እና በጣም ያሳዘነችኝ አሜሪካ ሀገር ላይ የኖሩ ብዙ የማውቃቸውን ዲያስፖራዎች እንዲህ ብዬ እንዳያቸው እንድመለከታቸውን ያደረገችኝ በቃ ህይወቷ በጣም ያሳዝን ነበረ። በጣም ነው የምታሳዝነው። ባይዘዌ ያላያችኋት ዲያስፖራ ሴቶች ካላችሁ፣ እናቶች ካላችሁ፣ እህቶቼ ካላችሁ አሜሪካ የምትኖሩ ሰዎች ግቡና ኢንተርቪዋን ስሙት። ይሄ ለእናንተ በጣም ትልቅ ትምህርት ነው። አንዳንዶቻችሁ ውስጥ ትምህርት ሳትማሩ ዝም ብላችሁ በአንድ ስራ ላይ ያላችሁ ሰዎች ምናምን ከምን ተነስቶ ምን ደረጃ እንደሚደርስ ራሳችሁን አብዴት ባደረጋችሁ ቁጥር ህይወታችሁን ቼንጅ እንደምታደርጉ ምናምን በጣም ብዙ ነገር የምትማሩበት ኢንተርቪው ነው። ምክንያቱም ስንት ዓመት ነው ጋይስ? 18 ዓመት ነው አሜሪካ 12 ዓመት አሜሪካ የኖረች ሴት ናት። ሆምለስ እስከመሆን ደረጃ ሆምለስ ማለት ያው እኛ አሁን ሆምለስ የምንለው የምናስበው ውጭ ሀገር ውጭ ጎዳና ላይ ሲወጡ ሆምለስ የምንለው በአሜሪካ ሀገር ንግግር ጋይስ ሰው ቤት ተከራይቶ ሶፋ ላይ መኖርም ሆምለስ ነው ለካስ የሚያስብለው። አይ መድኃኒዓለም ጋይስ ማነሽ ሶፊ ምናምን የምትባይው ኮመንትሽን አትደጋግሚ። ማነሽ ኮመንት አትደጋግሚ። እዚህ ጋር ነው ስልኬ። እሺ ጨምለቃ ሆምለስ ነው የሚባለው። አንዴሽ ብሎክ ላርጋታ እንደ ቤተሰብ እና ሆምለስ ነው የሚባለው። ሶፋ ላይ ተከራይቶ አረሊ ያለችውን እኮ ማሪ ሶፊ ያለችውን እኮ ሶፊ አንቺን አይደለም እኮ ይሄ ሶፊ የሚለቀው አለ ሶፍ ነው ምናምን የሚባል ምን ላይ ነው? ማራኪ ወግ ላይ ነው የቀረበችው ጋይስ። ሰው ቤት ወንበር ላይ ሶፋ ተከራይቶ መኖር እንደ ሆምለስ ነው የሚታየው አለች ጋይስ።